ኃይል አለው። ምናልባት አንዳንዶች ይሄንን በመናቅ እንዲህ ይላሉ፣ እንጨት ያዝን ከመሰላቸው ተሳስተዋል። እኛ አይደለም። ለምሳሌ መጽሐፍ ቅዱስ ወረቀት ላይ ነው የተጻፈው። እውነት ነው፣ ወረቀት ላይ ነው እና ወረቀት ላይ ደግሞ ሌላ ዓለማዊ ነገርም ይጻፋል፣ ዓለማዊ ድርሰትም ይደረሳል። እኛ ከወረቀቱ ሳይሆን ከቃሉ ነው ጉዳያችን። ታቦቱ ከእንጨት ተመርጦ ለታቦት ከሰው ተመርጦ ለሹመት ይባላል። ታቦቱ ከእንጨት ተጠርቦ ይሰራል። ይሁን ታዲያ እኛ ከእንጨቱ ሳይሆን እሱ ላይ ካለው አልፋ ኦሜጋ ከሚለው ከስሙ ሁሉ በላይ ከሆነው ከኢየሱስ ክርስቶስ ስም ነው፣ ከስሙ ነው እኛ ጉዳያችን። ሰዎችን አልተረዱም። አንድ ነገር እርግጠኛ ሆኑ፣ ማንም ሰው ይሄንን መልእክት ቢሰማ መናፍቅ አይሆንም። እቺም ቤተክርስቲያን ጥሎ አይሄድም። ደግሞ ጊዜው ደርሷል። ልብ በሉ። ምንድነው ብላችሁ ብትጠይቁኝ እኛ አሁን ዛሬ ታቦት አንግሰናል፣ ነገም የትም ሁሉም ቦታ ይነክሳል። ስህተት ነው ወይ ስንል አይደለም፣ ስላልተረዱን ነው። ጌታን ክደን ጣዖት ማምለክ አምሮን ከእግዚአብሔር መስመር ከመጽሐፍ ቅዱስ እውነት ከመለኮታዊው ሰነድ ውጪ ሆነናል ስንል አልሆንም። በብሉይ ኪዳን እኛ አምላካችን ኢየሱስ ክርስቶስ ይሄን ሰጥቷል። የአዲስ ኪዳን ታቦታችን ከብሉይ ኪዳን በቅርጽም በይዘትም በአገልግሎትም በክብርም በሁሉም ነገር የተለየ ነው። በብሉይ ኪዳን የአሮን ልጆች የተለየ ልዩ በሐምራዊ ቀለሞች ያሸበረቀ ልብስ ለብሰው በመስዋዕቱ ፊት በደም የተረጨውን የመስዋዕቱን ቀንድ ደም እየረጩ ክብር ይሰጡ ነበር። ለብሉይ ኪዳኑ ይሄን ያህል ክብር ከተሰጠ ለአዲስ ኪዳኑማ እንዴት አይሰጥም? የአዲስ ኪዳኑ ታቦታችን ከብሉይ ኪዳን ይለያል ስንል ቤተ ክርስቲያን በሶስት አይነት መጠሪያ የአዲስ ኪዳኑን ትጠራዋለች። አንደኛ የቃል ኪዳን ታቦት ብላ ትጠራዋለች። የቃል ኪዳን ታቦት ብለን የምንጠራው እግዚአብሔር በብሉይ ኪዳን ከእስራኤል ዘሥጋ ጋር ስለገባው ቃል ኪዳን አይደለም። በአዲስ ኪዳን ከእስራኤል ዘነፍስ ከኔና ከናንተ ጋር ስለገባው ቃል ኪዳን ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ደሜን የዘላለም ሕይወት አለው። የማን ቃል ኪዳን ነው? የክርስትና ግቡ ሰባኪ መሆን አይደለም፣ ዘማሪ መሆን አይደለም፣ የህንጻ አሰሪ ሊቀ መንበር ቄስ ዲያቆን መሆን አይደለም። የክርስትና ግቡ መቁረብ ነው። ስጋውን መብላት ደሙን መጠጣት ነው። አምላካችን ኢየሱስ ክርስቶስ በዛ ጸጋ መሳተፍ ለሱ የሚያስገኝለት ነገር ሳይኖር ቅዱስ ቁርባንን ብሉ ጠጡ አለ። ከዛ ማቴዎስ 26 ቁጥር 26 ላይ መጣና ምን አለ? ህብስቱን ባረከ፣ እንካችሁ ብሉ፣ ይህ ስጋዬ ነው ቆርሶ፣ ወይኑንም እንካችሁ ጠጡ፣ ይህ ስለ ብዙዎች የኃጢአት ስርየት ፈንታ ነገ በመስቀል ላይ የሚፈሰው አዲስ ኪዳን ደሜ ነው አለ። አሁን ትናንት በቃል አስተማረ፣ ዛሬ በተግባር ቅዱስ ቁርባንን መሰረተ። አምላካችን አድርጉ ካለን ባይገባን እንኳን አምላክ ስላደረገው የማድረግ ግዴታ አለብን። ተጠመቁ ካለን መጠመቅ አለብን። አንድ ሰው በውሃ ልጅነት ይገኛል ሲሉት እንዴት ካለ ይሄ ሰው ክርስቲያን መሆን አይጠበቅበትም፣ ፈላስፋ መሆን በቂ ነው። ለእንዴት ፈላስፋም እንዴት ይላል። ስለዚህ በውሃ አምላክ ተጠመቀ እንጠመቃለን። እሱ ጾሙ አለ እንጾማለን። በቃ እሱ አረገው ባለቤቱ። ባይገባንም እናረጋለን፣ አምላክ ነው ያረገው። የሚገርመው ነገር እኮ አንድ የሀገር መሪ አልተር የሚለው የግሪክ ቃል ተጠቅሟል። መሰዊያ የሚለውን ቃል ተጠቅሟል። ይሄ መሰዊያ የሚለውን ቃል ተጠቅሞ ደግሞ ኤጲስቆጶስ በቅዳሴ ጊዜ ስጋው ደግሞ የሚፈትትበትን መሰዊያውን ምን ብሎ ጠራው? መሰዊያ ነው። መስዋዕት ማቅረቢያውን መሰዊያ ብሎ ጠርቶት እናገኛለን ማለት ነው። እንግዲህ ይሄንን ካልን በቀደምት አባቶች ይሄ ቃል በጣም በተደጋጋሚ ጊዜ አለ። በተለይ አግናጢዮስ በላካቸው ብዙ ኤፒስትሎች አሉ። መልእክቶቹ መካከል አንዱ ማንም ሰው ይላል ራሱን አያታልል፣ ማንም ቢሆን ከመሰዊያው ካለው ከአምላክ ማዕድ ካልተካፈለ በእግዚአብሔር ፊት አይቀርብም ነው የሚለው። ይሄ በጣም የሚገርም ንግግር ነው የአግናጢዮስ። ማንም ራሱን አያታልል ካለ በኋላ ማንም ቢሆን አለ ከመሰዊያው ካለው ከአምላክ ማዕድ ካልተቀበለ በቀር በእግዚአብሔር ፊት አይቀርብም ይላል። ይሄን የጻፈው አግናጢዮስ ነው። በጣም ግሩም በሆነ መንገድ ሲገልጸው የምናገኘው ማለት ነው። ይሄ በተለይ በነገራችን ላይ አፖስቶሊክ ፋዘርስ
ሰማዕቱ ዮስጢኖስ እና ሄሬኔዎስ በጻፉት መጽሐፍ ላይ አንድ ላይ አለ። ይሄ ፒዲኤፍ ላይ አንቲኒሲያን ፋዘርስ ላይ እናገኘዋለን። ይሄ የአግናጢዮስ ለኤፌሶን ሰዎች በጻፈው መልእክቱ ላይ ቻፕተር 5 ላይ እናገኘዋለን። ቻፕተር 5 ላይ እናገኘዋለን። ስለዚህ ማንኛውም ሰው ራሱን አያታልል ካለ በኋላ ማንም ቢሆን ከመሰዊያው ካለው ከአምላክ ማዕድ ካልተካፈለ በእግዚአብሔር ፊት አይቀርብም ይለናል አግናጢዮስ ምጡል አንበሳ በረከቱ ይደርብንና። ሌሎች አባቶችም አሉ። አሁንም አግናጢዮስ የጻፈው መልእክቱ ላይ እንዲህ ይለናል፣ እንግዲህ ሁላችሁ ወደ አንዱ የእግዚአብሔር ቤተ መቅደስ እንደ አንድ መሰዊያ አድርጋችሁ ትሮጣላችሁን? አንድ ኢየሱስ ክርስቶስ ከአንድ አባት ተወልዶ አብሮን አለ ይላል። አንድ መሰዊያ አለን ነው የሚለው። አንድ መሰዊያ አለን ይላል። አንድ ክርስቶስ ነው ያለን፣ አንድ መሰዊያ ነው ያለን። የሚፈተተው የክርስቶስ ስጋና ደም አንድ ነው፣ ስጋው ደሙም ደግሞ አንድ ነው። የሞተልን ኢየሱስ ክርስቶስም ወልደ እግዚአብሔር ሕያው ወልደ ማርያም ስጋው ለምንጠራው ኢየሱስ ክርስቶስም አንድ ነው። የምንቆርበው የክርስቶስ ስጋና ደም ደግሞ እንደዚሁ አንድ ነው። አግናጢዮስ ለፊላደልፊያ ክርስቲያኖችን በላከው መልእክቱ አንድ ጽዋ በሁሉም መካከል ይካፈላል። አንድ የበረከት ጽዋ። ይሄ የክርስቶስ ስጋና ደም ለሁሉም ነው የሚከፋፈለው፣ ለሁሉም ነው የሚሰጠው። ዘር፣ ብሔር፣ ቀለም፣ ጾታ ሳይለይ ማለት ነው። ለማን? በአንድ መሰዊያ ላይ የሚሰጠው የክርስቶስ ስጋና ደም ለመላው ዓለም ላሉ ክርስቲያኖች ሁሉ ያገለግላል። አንድ ኤጲስቆጶስ ከዲያቆናት ከልኡካን ጋር ንፍቀ ኤጲስቆጶስ ባለበት 5 ልኡካን ቀድሰው እነዚህ አገልጋዮች የሚያቀርቡን የክርስቶስ አንድ ስጋና ደም አንድ ኢየሱስ ክርስቶስ ነው ያለን፣ አንድ ጽዋ አለን ይለናል አግናጢዮስ ስለ ቅዱስ ቁርባን በተናገረበት ድርሳኑ ላይ። ስለዚህ ጠረጴዛ የሚለው ቃል ያው የታቦቱን ቅርጽ ለማሳየት ነው። እንግዲህ በሐዲስ ኪዳን ጽላት ሲሰራ እንደምናውቀው ቅርጹ ጠፍጣፋ ቅርጽ ስለሆነ በዛ ስም ጠረጴዛ የሚል ቃል እናገኘዋለን። ስለዚህ አልተር ስል ደግሞ መሰዊያው ማለታችን ነው። አትናቴዎስ በነገራችን ላይ የእስክንድርያው ፓትርያርክ አትናቴዎስ በእንጨት ስለተሰራ መሰዊያ ታቦት፣ አሁን እኛ መሰዊያ ከእንጨት እንደምንሰራው ከማይነቀዝ የግራር እንጨት ስራ አለ የሚለው። ስለዚህ ከማይነቀዝ ማለት ነቀዝ ከማይበላው እንጨት ታቦት መሰዊያ እንዲሰራ እንደሚገባ የቤተክርስቲያናችን ስርዓት አለ። አትናቴዎስም ሊቁ ልክ ተመሳሳይ ይሄንን ቃል ተጠቅሞት እናገኛለን። ውድን አልተር ይለዋል። ውድን ማለት ከእንጨት የተሰራ መሰዊያ እንደነበረና እንደውም ቃጠሎ እንደገጠመው ይናገራል። አውግስጢኖ ፊፖ ደግሞ በጣም በሚገርማችሁ ሁኔታ የእንጨት መሰዊያዎች እንደነበሩ አውግስጢኖስም ይሄን ነገር ጽፎ እናገኛለን ማለት ነው። ዮሐንስ አፈወርቅ ደግሞ እንደውም ይላል መሰዊያው ከእንጨት ይልቅ ይላል መሰዊያው ከእንጨት ይልቅ በድንጋይ ቢሰራ ይሻላል ይላል። በጣም ሲዩቴብል ማቴሪያል ነው ይላል ከእንጨት ይልቅ ይላል። ይሄን የሚናገረው ዮሐንስ አፈወርቅ ሁለተኛ ቆሮንቶስ በተረጎመበት ድርሳኑ ላይ የተናገረው ነው ይላል። እና ከእንጨት ይልቅ በድንጋይ የሚሰራ ለታቦቱ ለመሰዊያው ተስማሚ ነው፣ ብዙ ጊዜ ይቆያል ነው፣ ዱረብል ነው፣ ሳይበላሽ መሰዊያው እንዲቆይ እንደውም እንኳን ታቦት አያስፈልግም ሊል ቀርቶ ማለት ነው። እንኳን መሰዊያ አያስፈልግም ሊል ቀርቶ ዮሐንስ አፈወርቅ እንደውም በእንጨት ከሚሰራ ይልቅ ታቦት በድንጋይ ቢሰራ ይሻላል ብሎ ዮሐንስ አፈወርቅ ተናግሯል። ዮሐንስ አፈወርቅ በዚህ ብቻ ያበቃ። ይህ መሰዊያ ይላል፣ ይህ መሰዊያው ከክርስቶስ አካሉ ጋር ከስጋው ወደሙ ጋር አንድ ነው ይላል። ስጋው ወደሙ በሌለበት መሰዊያ የለም፣ መሰዊያ በሌለበት ታቦቱ መስዋዕቱ የለም። ስለዚህ መስዋዕቱን ለማቅረብ መሰዊያ ያስፈልጋል ማለት ነው። ይሄን እንዳንረሳ፣ መስዋዕቱን ለማቅረብ መሰዊያ ያስፈልጋል። መሰዊያ በሌለበት ደግሞ መስዋዕቱ ደግሞ አይቀርብም፣ አይለያዩም ይላል ዮሐንስ አፈወርቅ የሐዋርያው ቅዱስ ጳውሎስ መልእክትን ወደ ኤፌሶን ሰዎች በተረጎመበት ድርሳኑ። ሃይማኖተ አበው ላይ ደግሞ ዘቅዱስ ቴዎዶሲዮስ ምዕራፍ 83 ላይ በከበረ መሰዊያ ታቦት ይላል። በከበረ መሰዊያ ቅንፉስ ታቦት ይልና የምናሰረጋቸው የተመሰገነ መስዋዕትነቱን የምንፈጽምባቸው ሞቱን ትንሣኤውን የምንናገርባቸው የጌታችን የኢየሱስ ክርስቶስ የከበረ ስጋውና የከበረ ደሙ ከትንሣኤውን በኋላ ሕማም መለወጥ እንዳለባቸው የሚናገር ሰው ቢኖር ይላል የተወገዘ ይሁን። ወንድሞቼ ይህን በቀና ልቦና ዘወትር አጽንታችሁ ያዙ ይላል። ይህን የሚናገረው ሃይማኖተ አበው ዘቅዱስ ቴዎዶሲዮስ ነው። ምዕራፍ 83
ክፍል 3 ቁጥር 42 ላይ እናገኘዋለን። በከበረ መሰዊያ ይላል። መሰዊያ የሚለውን በቅንፍ ይላል ታቦት። አንዳንድ ሰዎች አይ አልተር ማለትና ታቦት ማለት ይለያያል ይላሉ። ሃይማኖታው ላይ ተገልጿል ቃል በቃል ማለት ሃይማኖታው